ሁሌም በአንተ ልብና በልጄ ልብ መኖር እፈልጋለሁ። የኔ አባቴ ወድሃለሁ። ልጄ ወደዚህ ስትመጣ እንደሚወደ ንገርልኝ እባክሽ ውዴ ዲና፣ እኔ አፈቅርሻለሁ፣ ጥለሽኝ አትጅብ፣ እወድሻለሁ እያለ ባቢ ይገኛል። ዶክተር እብርቃ ዲና ምን አስባ ነው እራሷ ማጠፋት የፈለገችው? እኔ እንጃ። ዲና በፍጹም በተአምር እንደዚህ ነገር ታደርጋለች ብዬ አላሰብም። የሆነ ተንኮል አስባ ነው እንጂ ይሄ ነገር ታደርጋለች ብዬ አይፍስብም። ባብ ምን የፈጠረ ነገር ቢፈጠርም እንዴት ይሄ ነገር ታደርጋለ? አንቺ እኮ ሚስቴ ነሽ፣ ልጄ እኮ በወዴ ይዘሻል ዲና፣ ይሄ ነገርማ አይሆንም እያለ ይገኛል። ዲና የኔ ውድ እባክሽ አይንሽን ግለጪ፣ አንድ ነገር በይኝ፣ አታስጨናንቅኝ እያለ ይገኛል። ዶክተር እባክሽ ቶሎ በይ እያለ ዶክተር እብርቃም እባክሽ ሚስቴን አድኝልኝ፣ ምንም ነገር እንደምትሆንብኝ አልፈልግም፣ እኔ እሷ አጥቼ መኖር አልችልም እያለ ይገኛል። አባቴ በቃኝ፣ እኔ መኖር አልፈልግም፣ እባክህ አትጨናነቅ፣ ሁልጊዜ ልብህ ውስጥ መኖር እፈልጋለሁ እያለች ትገኛለች ዲና። ዶክተር እብርቃ ምንም አትሆንም፣ ትንሽ ቦጨር ነገር ነው እንጂ የተፈጠረ ለጉዳት የሚያስደርሳት ነገር የለም። እባኬ ባቢ አንተ አትጨናነቅ፣ ምንም ነገር የለም፣ ውስጡ አልነካችም፣ ከላይ ነች ብቻ ነው። አብርሃም ምንም ማዘጋ ነገር አይደለም፣ ምንም ነገር የለም። እኔ የምችለው ነገር ጭረት አድርገታለሁ፣ በስምረቹ አልነካችም፣ በቃ አትጨናነቅ እያለች ትገኛለች። አብርሃምም እውነትሽ ነው ዶክተር፣ ምንም ነገር የለም ወይ ብሎ ይጠይቀታል። አዎ ቁሰሉን ጠራርጌ አርጌ እኔ አሸጋታለሁ፣ ካልሆነ ሐኪም ቤት እወስዳለ እያለ ትገኛለች። ዲናም ሆስፒታል ስላት በጣም ስለደነገጠች ሆስፒታል አይሆንም እያለች ትገኛለች። አዎ ሆስፒታል መሄድሽ ግዴታ ነው፣ ስለዚህ ትሄጃለሽ እያለች ዶክተር እብርቃ ትናገራለች። ዲናም እንዴ ዶክተር እንዴት እንደዚህ ልትኝ ቻለች? ሆስፒታል ከሄድኩ እኮ እርጉዝ መሆኔን ይገለጣሉ፣ ስለዚህ አይሆንም እያለች በውስጣ እየተነተነች ትገኛለች። በቃ ልጄ የሆነ ነገር ሆና ይሆናል። እኔ ስደውልላት ልዩ ለምንድን ነው በዚህ ያህል ስልክ ማትነሳ አልቻለችም? ቴክስት ሲያደርግላትም ልትመልስልኝ አልቻለችም። ምንድን ነው ልጄ ምን ሆናብኝ ነው እያለች ትገኛለች የእናቷ ልጅ። ስለዚህ ምን አርገ እባክ ፈጣሪ የፈለገ ነገር ቅጣኝ፣ ግን በልጄ አትቀጣኝ። እኔ አንድ ልጄ ምንም ነገር እንደምትሆንብኝ አልፈልግም፣ እባክ ፈጣሪ ችሩ ነገር አሰማኝ እያለች እያለቀሰች ትገኛለች። ስለዚህ በፈጠረሽ አምላክ ልዩ ስልክሽን አንሽልኝ፣ እኔ ደና ነገር ማሰብ አልቻልኩም። የአንጀት እናት ምን አይነት ስሜት እንደሚሰማ ብታውቂ፣ እያወቅሽ እንዴት እንደዚህ ነገር ታደርግኛለሽ? እሺ ከማን ጋር ልደውል? ምን አባቴ ላደርግ? ልጄ ምን ሆነችብኝ? እያለች እያለቀሰች ትገኛለች። ባቢ አዞሽ ዲና፣ ምን የማትሆኝብኝ የኔ ፍቅር፣ ትድኛለሽ፣ ሐኪም ቤት እንሄዳለን እያለ ይገኛል። ዳይናም በጣም ሐኪም ቤት ስሙ ሲያነሳበት በጣም ትፈራለች። ምክንያቱ ምስጢሩ እኔ እርጉዝ እንዳልሆነ ይገለጥብኛል እያለች ውስጧ በጣም እየጸጸተች ጸጸቱን ልትቋቋም አልቻለችም። ልዩ ስልኳ ደጋግሞ ይደውልላታል፣ ለማነሳትም ፍቃደኛ አይደለችም። ምክንያቱ የእናቷ የልጁ እናት
እየደወለችባት እያስጨናነቀች ትገኛለች። እሷ ምን ብላ መልስ እንደምሰጣት ግራ ስለገባትም ስልኳን ቴክስቱም እየተደወለላትም ልታነሳለች አልቻለችም። ስለዚህ አብርሃም ምንድነው ይቺ ልጅ ከኛ ፊት ለፊት ስልክ ማወራት አልፈለገችም፣ ይሄ ነገር ምንድነው ብሎ በጸጸት ውስጥ ልቧ እያሰበ ይገኛል። ልዩ በደጋጋሚ ስልክ እየተደወለለት ስለሆነ በቃ ለማቋቋም ስላልቻለችም ከደረጃ ከቤት ወጥታ የት ነው ስሎት መጣው እያለች ወጥታ ደረጃ ላይ ቆማ ስልክ እየደወለለች ትገኛለች። ማርታም ሄሎ ማርታ ስትለ ምንድነው ልዩ ከኔ የደበሽ ነገር አለ ወይ ልጄ ምን ሆንሽብኝ? ስለዚህ ምንድነው ብላ ስትይ ልዩም በትፈራቻ ልብ ስልኩን አንስታለች። ልዩ እባክሽ እቅርታ ስልኬ ቻርጅ ላይ ነበረና እኔ ስራ ይዤ ነበረ። ማርታ ልጄ መታለች ወይ ምንድን ነው ብላ ጠየቀች። አዎ መታለች። ታዲያ ስትመጣ እኮ ደውዪልኝ ብዬሽ አልነበረም እንዴ ለምን አልደወልሽልኝም? እያለች ትጠየቃለች። በጣም ይቅርታ ማርታ ስራ በዝቶብኝ ነው። ኧረ እባክሽ ስራ ስለበዛብሽ ነው ስለ የረሳሽኝ? ልዩ እንዴት እንዳስብ የእናት ወድ ከክፉ ነገር ውጪ ማሰብ እንደማላቅ ጠፍቶብሽ ነው? ምንድን ነው እኔ ነገር እኮ ደህና ነገር እያሰብኩ አይደለም እያለች ትጠየቃለች። ይቅርታ ማርታ ስላልተመቸኝ ብላ ትመልሳለች። ልዩም እያለቀሰች መታለች። አዎ መታለች። ከዲና ጋር እኮ ሽር ሄዳ እኮ ነው የቆየች እያለች ትመልሳለች። በውስጧ ምን ብዬ ነው ልጅሽን ሌላ ሰው ወስዶ ብዬ እምነግርሽ አንቺን በራስሽ ታምሻል ብሎ በውስጧ ትናገራለች። ማርታ መቼም አልነግርሽም፣ ስለዚህ ይቅርታ ብላ በውስጥ ታወራለች። ማርታም እባክሽ ልዩዬ እኔ ደህና ነገር እያሰብኩ አይደለም፣ እየዋሸሽኝ ነው እየመሰለኝ ያለ ብላ ታስባለች። ትጠይቃለች። ለምንድን ነው የሚዋሻው? እኔ እኮ ልዩ ነኝ፣ እንዴት እንደዚህ ታስበኛለሽ? ምን ብዬ ነው የሚዋሻው ብላ ትጠይቃለች። እሺ ልዩዬ በቃ አንዴ ልጄን አድጋናኝኝ ምንድን ነው ብላል ደህና መሆኗን በሷ አንደበት ማሰማት እፈልጋለሁ እያለች ስትጠይቃት በጣም ደነገጠች። ልዩ እዛ ጊዜ በቃ እኔ ደህና እንደሆነች በሷ አንደበትና መሰማት ይፈልጋሉ። እሷ ካላወራችኝ ደህና እንደሆነች አላቅም እያለች ትጠይቃለች። እዛ ጊዜ ባቢ ብዙ ይቀረሻል ወይ ዶክተር ቶሎ ጨርሽና ወደ ሆስፒታል እንዳለን እያለ እጠይቃታል። ዶክተርም እሺ ብላ ትመልሳል። ዲናም አይ አባዬ ሐኪም ቤት እኮ መሄድ አያስፈልግም ትንሽ ነገር ብለው ትመልሳለ። ዲናም ባቢ እኮ ዲና አንቺ እኮ ለራስሽ ሳይሆን የወድሽ ያለ ውስጥ አታስብም ወይ? አይ እኮ ዲናም ይሄ እኮ ዶክተር እኮ ጨረት እያለች እኮ ነው ምንድን ነው ብላ ትመልሳለች። ዶክተር እብረቃ ዲና ግዴታ ነው ልክ ነው ባቢ እኔ እኮ ጨረት ነገር ነው እንጂ ሌላ ነገር እማቆ ነገር የለም። እዛ ስትሄጂ ሁሉም ነገር በግልጽ እነግሩሻለን እያለች ትመልሳለች። ዶክተር ዲና እች ኢባብ ለእኔ አስባ አይመስልም። ይሄ ሁሉ ሰበብ እኮ ባንቺ ፍቅረኛ የተረገመ ነው እያለ ትመልሳለች። ባቢ ምንድነው ልዩ የሆነችው? የተፈጠረ ነገር አለ ወይ ብላ ያስባል። ልዩ ምን ሆነሽ ነው? ልጅን አገናኝም እያልኩሽ አይደለም ወይ? ለምን አታገናኝም እያለች ትጠይቃለች። አይ እሷ እኮ ሳምሌዬ እኮ ደክማ ስለተኘች ላቀሳቅስ አልፈለግኩም ብዬ ነው እያለች ትመልሳለች። እሷም አንቺ ግዴታ መናገር ከፈለች አቀሰቅሳታለሁ፣ ግን እኮ እኔ ሳቀሳቅሳት እራሷን ስላማት ብዬ ነው እያለች ትመልሳለች። ማርታም አይ በቃ እንደዛ ከሆነ አታቀሻቅሺ ተይ ብላ ትመልሳለች። አዎ
እኔ እኮ ስለምተማመን እሽ ችግር የለም አትዋሽኝ፣ እኔ አንቺ አቀሻለሁ እያለች ትመልሳለች። እዛ ጊዜ እሺ በቃ አባቢ ቀስ ብሎ ደረጃ ሲወርድ ሊና ልዩ ደረጃ ላይ ቆማ እያወራች እሱ ያዳምጣል። በቃ እኔ አሁን ወደ ውስጥ እየገባው ልገባ ነው ቻው እያለች ትመልሳለች። ስለዚህ ምንድን ነው አንቺ ውጭ ሆነሽ ነው እንዴ ስልክ የምታወሪ ብላ ትጠይቃለች። አይ እንደዛ ማለት አይደለም እኮ ክሽን ውስጥ እኮ የጣድኩ ነገር አለ እያለች ትመልሳለች። እሺ በቃ ደህና ደርልኝ እየተባባሉ አቶ አብርሃም ቆሞ እያደመጣ ነበረ። ቆይ ልዩ ምን ሆነች? ከማን ጋር ነው የምታወራው? እያለ ይገኛል። ዶክተር እብርጋ ዲና ቁስልሽን ጨርሻለሁ፣ ሐኪም ቤት ስትሄጂ የቀራ ነገር ካለ ዶክተሩ እነግርሻል እያለች ትገኛለች። ዲና ዶክተር እያየች መናገር ያቃታት ነገር አለ። ዶክተር እብርጋ ዲና ምንድን ነው እኔ ማውራት የፈለሽው ነገር አለ ወይ ብላ ትጠይቃለች። እሷም አዎ እያለች ትመልሳለች። አብርሃም እኔ በጣም ደህና ነኝ፣ አብርሃም ሐኪም ቤት እንዳይወስደኝ አድርግልኝ፣ አንድ ነገር ተባበረኝ እያለች ትገኛለች። ዶክተር እብርቃ ለምን ብላ ትጠይቃለች። ሰዓቱን እንዲህ ምንድን ነው ሰዓቱን አላየሽም ወይ? ስለዚህ ሰዓቱ ስላየሽው አንቺ ደግሞ ዶክተሩን አንቺም ዶክተር ስለሆነሽ ነገሩ አይተሻል። እኔ ከላይ ነው እንጂ መንጅራቱን አልነካውም። ስለዚህ ደህና እንደሆንኩ እያየሽ አይደለም ወይ ብላ ትጠይቃለች። ዶክተር እብርቃም አይ አይሆንም፣ ይሄ ነገር ለምን በቂ ምክንያት አይደለም እያለች ስለዚህ ለአንቺ ብቻ አደል ሳይሆን ለጽሱም ጥሩ ነገር ነው፣ ሄደሽ መታከምና መታየት አለብሽ እያለች ትመልሳለች። ዲና አይሆንም እያለች በጩኸት ትመልሳለች። ዶክተር እብርጋ ምንድን ነው እያለች ትመልሳለች። አንቺ ይሄ ነገር ካላሳከምሽ ምን ዶክተር ነሽ ብላ ትመልሳለች። ዶክተር እብርጋ አይ ምንም ነገር የለም እያለች ትመልሳለች። አንቺ ለምን እዚህ ቤት እንደመጣነች ታውቃለች ብላ ትጠይቃለች። አንቺማ ለዚህ ቤት እኮ ለምን እንዳመጣችሁ እናንተም ጠንቅቃችሁ ታውቃላችሁ እያለች ዶክተር እብርቃ ትመልሳለች። ዲናም ግን ብዙ አትፈታተነኝ፣ ዝም ብለሽ ያልኩሽን ነገር አድርጊ፣ አለበለዛ ከኔ ጋር ትልቅ ጠቢ ውስጥ ትገባለሽ፣ ራስሽን እስከማጠፋሽ ታስገድድኛለሽ እያለች ታስፈራረሽ። እባክሽ ይሄ ምንም ነገር አታስፈራርኝ፣ እኔ ምንም ነገር ተራሽን ነገር አላሰብ ምንም ነገር የማደረገው ነገር የለም እያለች ዶክተር እብርቃ ትመልሳለች። እኔ አንድ ነገር ልንገርሽ፣ እኔ ማስፈራራት አቁመሽ ቀጥ ብለሽ ሐኪም ቤት እንደምትሄጂ ይፈልጋሉ እያለች ትመልሳለች። አይ ምንም ነገር አትዘበራርቂ፣ ዝም ብለሽ እኔ ያልኩሽን ነገር አድርጊ እያለች ዲና ትመልሳለች። ግን ይሄ ነገር ትተሽ ትክክለኛ መልስ ትክክለኛ ችግርሽን ንገሪኝ እያለች ዶክተር እብርቃ ትመለሳለች። ዲና እሺ እነግርሻለሁ እያለች እያሉ ባቢ ልዩ ምን እየሰራሽ ነው እያለ እጠይቀታል። ምንድን ነው በዚህ ሰዓት ከኛ ደብቀሽ ከማን ጋር ነው የምታወሪ እያለ ትጠይቃታል። ልዩም ከጓደኛዬ ጋር እያወራው ነበረ ብላ ትመልሳለች። ከጓደኛዬ ጋር ማናት? ጓደኛዬ ናት እያለች ትመልሳለች። እኔ ማውቀው ጓደኛ አለሽ ወይ ብሎ ይጠይቃል ባቢ። ጓደኛዬ በዚህ ሁኔታ ስልክ
ማነሳ ስላልቻልኩም ደጋግማ ስለደወለች ለዛ ተጨንቃ ነው እያወራሁት የነበረው እኮ ማናት እያለ ያስጨናል። አታቃትም እኔ የማታውቀው ጓደኛ ኬታ መጣ እያለ ያስጨንቃታል። ምንድን ነው? እሷም በፈራቻ ትመለሳል። ባቢ እያለች ስልክሽን አሁን ልትሰጪኝ ትችላለህ ወይ? ምንድን ነው ሰሞኑ ልክ አይደለሽም እያለ ትጨንቃለሽ። ትክክለኛ ስሜት ካንቺ ካላየውሽም እያለ ያስገኛታል። አቢ እሱ ከዚህ ጋር የሚገናኝ ነገር አይደለም ብሎ ይመልሳታል። ስልክሽ ስጭኝ፣ ስልክሽን ማየት እፈልጋለሁ እያለ ይጠይቃታል። ስልኬ ምን ያደርግሃል? ማየት እፈልጋለሁ እያለ ስጭኝ ብሎ ያስጨናል። ለምን እያለች ትመልሳለች። ስልኬን አይተ ከፈተሽክ በኋላ ምንድን ነው ከዛ በኋላ ነው የምታምኝ እያለች ትመልሳል። አቢ ለምን ጠረጠርከኝ? ቆይ እኔ ማንን ላወራ እችላለሁ? ምንን አይቴ ነው የጠረጠርከኝ? ምናልባት ከዚህ ሁሉ ጀርባ እጅሽ ብኖርስ ብዬ ምን መቼ በጤነሽን እንደዚህ አትሁኝም ባቢ፣ እውነትህ ነው እንደዚህ የጠረጠርከኝ እያለች ታለቅሳለች። ለምን አልጠራጠርም? ልጅ እኮ ነው ያጣሁት። ትንሽ መጠየቅ እጠይቃለሁ። እኔ ሁላችሁም ስጠይቃችሁ ለምንድን ነው ስሜቴ በትክክል አትመለሰም? አባቢ እንዴት እንደዚህ ታናግረኛለህ? ለእኔም ልጅ አይደለችም እያለቀሰች ትገኛለች። ሰላም ሰላም፣ ውድ የሀገሬ ልጆች ሰላምና አንድነት እያላችሁ ዓለም ዳርቻ ብዝት ይበልላችሁ። ሰሜን ድራማ በጣም አሳዛኝና አስተማሪ ድራማ ነው። በዚህ ድራማ ዲና ሐኪም ቤት ሄደች አልሄደችም፣ ሰሙሌላ ተገኘች አልተገኘችም እያለ ይዘን እንገናኛለን። እናንተም በጉጉት እንደምትጠብቁኝ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ወዳችኋለሁ። ባይ